ሰላም ሰላም የአዳይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ብዝዝት ይበልልኝ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት በያላችሁበት ቦታ በማንኛውም ሰዓት ሳይገድባችሁ ደውላችሁ መማር ትችላላችሁ። ታች ላይ ስልክ ቁጥር እናስቀምጣለን። ለዛሬ ትምህርት ይዤላችሁ የመጣው እንግዲህ ለጀማሪዎች የሚሆን ነው። አብዛኞቹ ተማሪዎች ስማችሁን መጻፍ የማትችሉ ማንበብ የማትችሉ ሙሉ የአማርኛ ፊደላትን ከሀ እስከ ሰ ያሉትን አሳያችኋለሁ ማለት ነው። ለዛሬ ግማሾችን አሳያችኋለሁ። በሙሉ ግን ጠቅላላ 34 ፊደላት አሉ። ለዛሬ እነዚህን ይዤላችሁ መጥቻለሁ። በደንብ አድርጋችሁ እናንተ ቪዲዮ እስከ መጨረሻው ትኩረት ወስዳችሁ መከታተል ይጠብቅባችኋል ማለት ነው። እንዲሁም ደግሞ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ለእናንተ ምንም የሚቀነስባችሁ ነገር የለም። ለኛ ደግሞ እናንተ ላይክ እና ሼር አደረጋችሁልን ማለት እኛ የሆነ ነገር ጥቅም ስለምናገኝ ነው እንደዛ ምንላችሁ እንጂ ሌላ ነገር አይደለም። ስለዚህ ምንም የሚቀነስባችሁ ነገር የለም። ላይክ ሼር ያደረጋችሁ እንዲሁም ደግሞ ያልተማሩ ልጆች እህት ወንድሞቻችን ካሉ እነሱ እንዲማሩ በማድረግ ቪዲዮውን እስከመጨረሻው መከታተል ይጠበቅብናል ማለት ነው። አሁን ወደ ትምህርታችን እንግዲህ ከዚህ ጋር እንደምታዩት ማነች እቺ ማነች? ሀ ነች። ሀ እንላታለን። ሰባት ቤተሰቦች አሏቸው ማለት ነው። እነዚህ ፊደላቶች ዛሬ ይዤላችሁ የመጣው 77 ቤተሰቦች አሏቸው። ከቀኝ ወደ ግራ ከግራ ወደ ቀኝ አንብላችኋለሁ ማለት ነው። እናንተ በደንብ አድርጋችሁ ትኩረት ወስዳችሁ መከታተል ይጠብቅባችኋል ማለት ነው። ኦኬ አሁን ወደ ትምህርታችን እዚህ ጋር ማነች ብያችኋለሁ? ሀ ነች። ሀ ሁ ሂ ሃ ሄ ህ ሆ አሁን ደግሞ የት ይጀምራለሁ ማለት ነው? ከሆ ወደ ሀ እመልሳለሁ ማለት ነው። በደንብ አድርጋችሁ እናንተ ተከታተሉ። ሆ ህ ሄ ሃ ሂ ሁ ሃ በጣም አሪፍ። ኦኬ ቀጣይዋ ማነች? ቀጣይዋ እቺ ማነች ማለት ነው? ለ እንላታለን። እቺ ለ ትባላለች። ለ ኦኬ ለ ሉ ሊ ላ ሌ ል ሎ አሁን ደግሞ ከማን ጀምሬ ወደ መጨረሻው ከመጨረሻው ወደ መጀመሪያው መለሳለሁ ማለት ነው። ሎ ል ሌ ላ ሊ ሉ ለ በጣም አሪፍ። ኦኬ ቀጣይዋ ማነች? ቀጣይዋ ሀ እንላታለን። ሀ እዚህ ጋር ግን ለምሳሌ አሁን አንዳንድ ልጆች እንዴት ነው ከላይም እዚህ ጋር ሀ ነች እዚህ ጋር ሀ ነች ሀ ለምንድን ነው ሁለት ቦታ ላይ የምትጻፈው ብለው ኮሜንትና አስተያየት የሚሰጡን አሉ። እሱ የሚደረገው ምንድን መሰላችሁ? አሁን እዚህ ጋር እንደምታዩት ይቺ የመጀመሪያዋ ሀ ነች ብያችኋለሁ አይደለ? አሁን ደግሞ እዚህ ጋር ሀ ልል ነው። ልዩ ስሟ ይቺ ሐመርኋ ናት። ግን ምንድነው እዚህ ጋርም ሀ ስትሆን እዚህ ጋርም ሀ የሆነችበት ምክንያት ምንድነው? አንደኛ በድምጻቸው ተመሳሳይ ናቸው። በቅርጻቸው ብቻ ነው የሚለያዩት። እነዚህ ፊደላት በድምጻቸው ተመሳሳይ፣ በቅርጻቸው የተለያዩ፣ በድምጻቸው ተመሳሳይ ፊደላት እንላቸዋለን። ወይም ደግሞ ማን እንላቸዋለን ማለት ነው? ሞክሸ ፊደላት እንላቸዋለን። ሞክሸ ፊደላት ወደ መጪው ሰራላችኋለሁ። ሞክሸ ፊደላትና አንድ ገጣሪዬ ሞክሸ ፊደላት እንላቸዋለን ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ አሁን ደግሞ ከመጨረሻው ወደ መጀመሪያው ሆ ህ ሄ ሃ ሂ ሁ ሃ ኦኬ በጣም አሪፍ። ቀጣዮች ማነች? መ እንላታለን። መ
ሙ ሙ ሚ ሚ ማ ማ ሜ ሜ ም ም ሞ ሞ አሁን ደግሞ ከሞ ወደ መ ሞ ም ሜ ማ ሚ ሙ መ መ ቀጣይዋ ማነች? እዚህ ጋር ሰ እንላታለን። ሰ ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ አሁን ደግሞ ከመጨረሻ ወደ መጀመሪያው ሶ ስ ሴ ሳ ሲ ሱ ሰ ሰ ቀጣይዋ ማነች? ረ ረ ረ ሩ ሩ ሪ ሪ ራ ራ ሬ ሬ ር ር ሮ ሮ አሁን ደግሞ ከሮ ከመጨረሻ ወደ ረ እመልሳለሁ። ሮ ር ሬ ራ ሪ ሩ ረ በጣም አሪፍ። ኦኬ አሁንም ደግሞ እንደ ሀ ማለት ነው። ቅድም ሀ ብለናል አይደለ? እዚህ ጋር አሁንም ደግሞ ምንድነው ያገኘነው? እዚህ ጋር ሰ ብለናል። ሞክሸ ፊደላት እዚህ ጋር ደግሞ አሁንም ሰ እንላታለን። እነዚህ አሁንም የምታዩዋቸው ምንድናቸው? ሞክሸ ፊደላት ናቸው። ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ አሁን ደግሞ ከመጨረሻ ወደ መጀመሪያው ሶ ስ ሴ ሳ ሲ ሱ ሳ በጣም አሪፍ። ኦኬ እንግዲህ እንደምታዩት ምንድነው ሙሉ የአማርኛ ፊደላን ከሀ እስከ ሰ ያሉትን ከመጀመሪያው ወደ መጨረሻው ከመጨረሻው ወደ መጀመሪያው አንብቤላችኋለሁ። እንደዚህ ማደርግበት ምክንያት ምን መሰላችሁ? አንደኛ አንዳንድ ተማሪዎች ከመጀመሪያው ወደ መጨረሻው ስትሄዱ ይቀላችኋል። ግን ከመጨረሻው ወደ መጀመሪያው ስትመለሱ ደግሞ ትንሽ ከበድ ታረጉታላችሁና ፊደሎችን ለመያዝ ያቀቅታችኋል። ስለዚህ ምንድነው ማድረግ ያለባችሁ? እናንተ ደጋግማችሁ ማንበብ ይጠበቅባችኋል ማለት ነው። እንግዲህ ሁለተኛ ድምጽ፣ ሶስተኛ ድምጽ ከእግራቸው ላይ ወይም ደግሞ ከጎናቸው ላይ ምን አላቸው የሚሉትን እናንተ ምንድነው ማድረግ ያለባችሁ? መለየት። ፊደሎችን ከአንዱ ፊደል ወደ አንዱ ፊደል እንዴት ነው የምንለይበት? በምንድናቸው ነው የምንለያቸው የሚሉትን እነሱም በደንብ አድርጋችሁ ትኩረት ወስዳችሁ ማየት ይጠበቅባችኋል። ደጋግማችሁ ቪዲዮውን አንብቡት። እንዲሁም ደግሞ ለዛሬ ቪዲዮ ይህን ይመስል ነበር። ሌሎችን ደግሞ በሌላ ሰዓት ይዤላችሁ እስከምመለስ በጣም አመሰግናለሁ። መልካም ጊዜ፣ መልካም ቆይታ። ባይ ባይ ባይ።